እርግጠኛ ነኝ ብዙዎቻችን የሆሊውድ ፊልም ላይ እንደዚህ አይነት ሲኖችን አይተናል፣ ወይም ክስተቶችን ዓለም ልጠፋ ነው ወይም ደግሞ ዓለም እየጠፋች ነው እያሉ ከፍተኛ የሆነ አስፈሪ የውሃ ጎርፍ ሰዎችን እያሳደደ ወይም ደግሞ ከተማን ሲውጥ ብዙ ጊዜ አይተናል አይደል? በጣም ብዙ ርዕስ መጥራት ይቻላል፣ እናስታውሰዋለን። ግን በጣም በሚያሳዝን ሁኔታ አሁን እዚህ ጋር ምስል ላይ የምታዩት ይሄ አንድ የፊልም ሲን አይደለም። ኢንተርኔት ላይ በጣም ብዙ ቪዲዮችን ልክ እንደዚህ አይነት ታገኛላችሁ። ያለፉት 24 ሰዓት በጣም እየተለቀቀና እየተወራ እንዲሁም መነጋገሪያ ሆኗል። ይህ ክስተት በታየ ሰዓት ላይ ምንም እንኳን የሆሊውድ ፊልምን ክስተቶች ወይም ደግሞ እነዛን ሲኖች ቢያስታውሰንም ግን ይሄ ከዛ ይባሰ ነው። ምክንያቱም ትክክለኛ መሆኑንና እንደዚህ አይነት ነገር በምድራችን ላይ መከሰቱን ወይም መፈጠሩን ስናይ ከውስጥ በጣም የሚነቀንቅና የሚያስጨንቅ ክስተት ሆኖ ይገኛል። ምሳሌ አሁን እዚህ ጋር ጎርፉ ሲያጥለቀልቀው የምታዩት ህንጻ ባለ 5 ወለል የሆነ ኢሚግሬሽን ቼክ ፖይንት ነው። የሚገኘውም ደግሞ በቻይናና በኔፓል መካከል ድንበር ላይ ሆኖ ያገለግላል። እዚህ ቦታ ላይ ደግሞ ያው የኬላሽ ተራሮች አሉ። እናም በጣም ብዙ ጎብኚዎች አሉት። የተለያዩ ሃይማኖታዊ ስርዓትም ይደረግበታል። ብዙዎቹ እንደውም እዚህ ቦታ ላይ ይመጡና በእግራቸው ነው ጉዞ የሚያደርጉት። የተለያየ የጸሎት ስርዓትም ለማከናወን ይጠቀሙበታል። ግን ይህ ክስተት በደረሰ ሰዓት ላይ ማለት ኔፓል ውስጥ እዚህኛው ኢሚግሬሽን ብሎ የተባለው ቼክ ፖይንት ላይ ቱሪስቶች ነበሩ። ከጎብኚዎቹ መሃል በከፍተኛ ቁጥሩን የያዙት የነበሩት ህንዶች ናቸው። ምክንያቱም እዚህ ቦታ ላይ ሃይማኖታዊ ስርዓት ስለሚያከናውኑ የሚመጡበት ቦታ ነው እና ከመቶ የሚበልጡ ህንዳውያን ቦታው ላይ እንደተገኙና እንደነበሩ አንዳንድ መረጃዎች ወጥቷል። ይህም ማለት ደግሞ በዚህ አደጋና በዚህ ክስተት ህይወታቸውም አልፏል ማለት ነው። ምክንያቱም አደጋው ሲታይ እጅግ በጣም አስፈሪ ነው። በውስጡ ያለ ማንኛውም ሰው በህይወት ይወጣል ብሎ ለመናገር እንኳን የሚያስደፍር አይደለም። በጣም በሚያሳዝን ሁኔታ ይሄ ነገር ከ13 ወር በፊት ልክ እንደዚህ አይነት ነገር ሊፈጠር እንደሚችል ወደፊትም ተከስቶ ነበረ እና በጣም ብዙዎቹ አስጠንቅቋቸው ነበረ። የተለያዩ አይነት መረጃዎችን ቀድመው ማግኘት የሚችሉበትን ነገር እንዲጠቀሙ ማስጠንቀቂያ ተነግሯቸው ነበር። እንደዛም ሆኖ ግን ችለተኝነት ነው ማለት በሚቻል ደረጃ አሁን እንኳን የተፈጥሮ አደጋ ነው አንለው። ምክንያቱም የጠፋው ህይወትም ሆነ ንብረት በአጠቃላይ ሲታይ መንግስት ቅድመ እርምጃ ባለመውሰዱና በችለተኝነት ቀደም ብሎ የተሰጠውን ማስጠንቀቂያ በመናቁ የተነሳ የተከሰተ ነው ወይም ደግሞ ሊፈጠር የቻለ ነው እየተባለ በጣም ወቀሳ እየበዛበት ነው ያለው የኔፓል መንግስቶች ማለት ባለስልጣናት። ግን ወደ ዝርዝሩ ከመግባታችን በፊት እንግዲህ ይህ አደጋ በትክክልም የተፈጥሮ አደጋ ነው ወይስ ደግሞ ሰው ሰራሽ የሆነ አደጋ ነው ወይስ ደግሞ በክላይሜት ቼንጅ የተነሳ የተፈጠረ አንድ ናቹራል ዲዛስተር ተብሎ የሚታለፍ ነው ወይስ ደግሞ ከመጠን በላይ የሞላ አንድ ወንዝ የፈጠረው አስፈሪ የተባለና አስደንጋጭ ክስተት ነው? መሬት መንቀጥቀጥ ነው? መሬት መንሸራተት ነው? የሚለውን እንግዲህ በዝርዝር እናያለን። ማለት እየተነሳና እየተወራ ያለው ከዚህ ጋር በተያያዘ ስለሆነ ማለት ነው። ጉዳዩን በዝርዝር ለማየትና ለማወቅ እንግዲህ እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትከታተሉ እንጋብዛችኋለሁ። ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። ውድ ቤተሰቦች ይህ አሳዛኝና አስደንጋጭ የሆነ ክስተት እንግዲህ የተፈጠረው ኦገስት 26 ልክ ጠዋት ላይ 8 ሰዓት አካባቢ ላይ እንደሆነ ሪፖርቶች ወጥተዋል ወይም ደግሞ ተዘግበዋል። ግን በመጀመሪያ ደረጃ ምን ያህል ሰዎች ሞተዋል የሚለው ቁጥር በተነገረ ሰዓት ላይ በጣም አስደንጋጭ ነው። ምክንያቱም በጣም ፈጠን ብሎ የወጣ መረጃ ነበረ። ቲቤትና ኔፓል አካባቢ እንግዲህ ለነፍስ ስራ የተሰማሩ የነበሩ ኦፊሰሮች አናውንስ እንዳደረጉት ከሆነ ወደ 1500 የሚደርሱ ሰዎች ህይወታቸው እንዳለፈ ወይም ደግሞ እንደጠፉ አናውንስ አድርገዋል። እንደዛም ሆኖ ግን ሰርች ኦፕሬሽኑ ገና መጀመሩ ነበር። ይህን ቁጥር ሲናገሩ አሁንም ድረስ እየቀጠለ ነው ያለው ወይም ደግሞ ፍለጋው እንዳለ ነው። ይህ ቁጥር እንግዲህ የመጨረሻው አይደለም። ከዚህ በላይም ሊሆን እንደሚችል እየተገመተና እየተነገረ ነው ያለው። የኔፓል የውጭ ጉዳይ ሚኒስትር እንዳስታወቀውና አናውንስ እንዳደረገው ከሆነ በአጠቃላይ 300 የሚደርሱ ህንዳውያን ጠፍተዋል ወይም ሚሲንግ ላይ ተመዝግበዋል ብለዋል። ፖሊሶች ደግሞ እንዳሉት ከሆነ 160 የሚደርሱ ህንዳውያን ህይወታቸው እንዳለፈ የተረጋገጠ ነው ብለዋል። በዛውም ግን አስታውሱ ገና ሙሉ ቀን እንግዲህ ኦፕሬሽኑ እንደቀጠለ ነበረ። ይህ አሁንም ነገራችሁ መረጃ በአጠቃላይ ወጥቶ የነበረው በትላንትናው ዕለት ነው። እኔ በ27 ነው እየቀረስኩ ያለሁት ድምጹንም በአጠቃላይ ማለት ነው። ወንዙ የነበረበት ቦታ ላይ የተለያዩ ሬሳዎችን እያወጡ ነው ያሉት። የነፍስ አድን ስራው ላይ በጣም ተሰማርተው ፍለጋ እያደረጉ ስለሆነ ቁጥሩ በጣም ከፍ ይላል ተብሎ ይጠበቃል። ቲቤት አካባቢ 500 እና 550 የሚደርሱ ሰዎችና ከዛ በላይ እንደጠፉና በዚህ አደጋም ደግሞ ህይወታቸው አልፎ ሊሆን ይችላል ብሎ እየገመቱ ነው ያሉት። በአንድ በኩል ደግሞ ወደ 260 የሚደርሱ የውጭ ሀገር ዜጎችም ሰለባ ሆነዋል እየተባለ ነው። በእርግጥ የውጭ ዜጎች እንኳን ቁጥራቸው ከፍ እንደሚል ምንም ጥርጥር የለውም። አንደኛ የቱሪስት አካባቢ ነው ቦታው። ስለዚህ ብዙ የውጭ ሀገር ዜጎች ህይወታቸው አልፏል የሚለው ግምት ትክክል ናቸው የሚያስብል ያህል ነው። ይህ ክስተት ሲታይ እንኳን በጣም አስፈሪ ነው፣ ግን ደግሞ የመጀመሪያው ነው የሚባል አይደለም። ቀደም ብሎ ተከስቶ ነበረ እንደዚህ አይነት ነገሮች በእርግጥ ስናይ ነበር እስካሁን ድረስ። እዚህ አካባቢ ላይ ደግሞ በተደጋጋሚ እንደዚህ አይነት ነገር እንደሚከሰተም ሲተነበይና ሲነገር ነበረ። 178 የሚደርሱ ህንዳውያን እንዲሁም ደግሞ 172 የኔፓል ዜጎች፣ 65 የሚደርሱ አሜሪካኖች፣ 53 የሚደርሱ ዩክሬናውያን፣ 51 የማሌዥያ ዜጎችና 35 አውስትራሊያን እንዲሁም ደግሞ የእንግሊዝ 33 የተባለ መቁጠር ከተጀመረ እንግዲህ ሰነባብቷል። ኔዘርላንድ፣ አውስትራሊያ እያለ እንግዲህ ይሄ ቁጥር እያደገና እየጨመረ ነው ያለው። የሀገሮቹን ቁጥር እየበዛ ነው ያለው። ስለዚህ አሁን እዚህ ጋር ትልቁ ጥያቄ ይህ አደጋ የደረሰው ምን ያህልስ ተፈጥሯዊ ነው? ምን ያህልስ ደግሞ በሰው ስህተት ተፈጥሯል? ቀደም ያለ ዋርኒንግ ሲስተማቸው ወይም ደግሞ ማስጠንቀቂያቸው በደረሰ ሰዓት ላይ ስራ ቢሰሩ ኖሮ የብዙ ሰዎችን ህይወት ማዳን ይቻል ነበረ? ሳይጠበቅና በድንገትስ እንዴት እንደዚህ ሊሆን ቻለ? ስለዚህ ጉዳይ ቀደም ያለ ምንም አይነት እውቀት አልነበራቸውም። ከታች ያሉ ደግሞ በተፋሰሱ ላይ የሚገኙ በዝቅተኛ ቦታ ላይ ያሉ አገራት በዚሁ አደጋ ወይም ከዚህ በኋላ ምን አይነት ትልቅ አደጋ ፊት ለፊታቸው ተጋርጧል የሚለውንም እስቲ አንድ አፍታ ዘርዘር አድርገን ለማየት እንሞክራለን። ይህ ክስተት እንግዲህ ቀደም ብዬ እንደነገርኳችሁ ሮብ ዕለት ልክ 8:37 ማለት ሌሊት ላይ ማለት ነው አንድ ዋርኒንግ ይደርሳቸዋል። ያንንም ደግሞ የመዘገበ የነበረው ሲስኖግራፍ የሚባለው ቴክኖሎጂ ነው። ጂኦሎጂካል ሰርቬይ ማድረግ የሚችል አንድ የቴክኖሎጂ ሴንሰር ነው። ይህ ቴክኖሎጂም ደግሞ መጀመሪያ ሴንስ ያደረገ የነበረው ኔፓል ውስጥ የሚገኘው ራስዋ የሚባለው ወረዳ ወይም ደግሞ
አካባቢ ላይ ለየት ያለና ከበድ ያለ ጂኦሎጂካል አክቲቪቲ ወይም የመሬት እንቅስቃሴን ምልክት ሊያሳይ ቻለ። ስለዚህ ጉዳይ ዩናይትድ ስቴትስ ጂኦሎጂካል ሰርቬይ የሚያደርገው ተቋም አናውንስ እንዳደረገውና እንዳሳወቀው ከሆነ እንደሚታወቀው የመሬት መንቀጥቀጥ ሞኒተር የሚያደርጉና የሚቆጣጠሩ የተለያዩ ሴንሰሮች በዓለማችን ላይ የተለያየ ሀገር ላይ ተገጥሟል ወይም አስቀምጠውታል። በሰዓቱ እነሱ ሪፖርት እንዳደረጉት ከሆነ 4.4 ማግኒቲዩድ የሚደርስ ከባድ የሚባል ማለት ነው የመሬት መንቀጥቀጥ ቻይናና ኔፓል ቦርደር መሃል ላይ ታይቷል ብለው ነበረ ወይም ደግሞ መመዝገቡን አናውንስ አድርገዋል። 41 ማይል ርቀት ላይ ማለት ነው ከድንበሩ። ይህን ነገር በሰሙ ሰዓት ላይ እርግጠኛ ነኝ እንዳለ ሁሉም የመሰላቸውን ያስቡት የነበረው የሆነ ክስተት ስለተፈጠረ ይህም መሬት መንቀጥቀጥ ተነስቷል ወይም ደግሞ መሬት መንቀጥቀጥ እየመጣ ነው ብለው ነበር ያሰቡት። ስለዚህ ይህን ክስተት ባየ ሰዓት ላይ በጣም ብዙሃኑ ያለ የነበረም ደግሞ መሬት መንቀጥቀጥ ስለተፈጠረ ከተራራ ላይ የተለያዩ ድንጋዮችና አፈሮች ተናዱ። ከዛ በኋላ አርቲፊሻል የሆነ ሌክ ወይም ደግሞ ሐይቅ ተፈጠረ። ያ ወንዝም ደግሞ ጎርፍ ሆኖ እንዳለ ከተማውን አጥለቀለቀ ብለው ነበር ያሰቡ። ስለዚህ እንደዛ ከሆነ ደግሞ በትክክልም በተፈጥሯዊ መንገድ የተከሰተና ተፈጥሯዊ የሚመስል ነገር ስላለው ማንም ሰው ሊያስቆሙ አይችልም። ግን ደግሞ ቀስ በቀስ ይህ ክስተት ከተፈጠረ በኋላ ምንነቱ እየተጠናና የተመረመረ በሄደ ሰዓት ላይ አንዳንድ ተመራማሪዎች እንግዲህ የራሳቸውን የጥናት ውጤት ይፋ እያደረጉ በመጡ ሰዓት ላይ በመሃል ዩናይትድ ኔሽንም ቢሆን የተባበሩት መንግስታት እንግዲህ ጂኦሎጂካል የሆነውን ሰርቬያቸው ውጤታቸውን ፊት ለፊት አወጡ። ቀደም ብለው ያጠኑትን ከዛ በኋላ ከሌላ መረጃዎች ጋር አንድ ላይ ማች ማድረግና ማነጻጸር ጀመሩ። በዛም በትክክል የታወቀውና የተረጋገጠው ይህ መሬት መንቀጥቀጥ አልነበረም። የመሬት መንቀጥቀጥ ሲግነሉ ተመዝግቦ የነበረው በትክክለኛው ሲታይ በመሬት መንቀጥቀጥ አልነበረም። እንዲያውም የመሬት መንሸራተት ተከስቶ ነበረ ቦታው ላይ። አሁን አስቡት እንግዲህ በመሬት መንቀጥቀጥ የተነሳ አይደለም ተራራዎቹ የተንሸራተቱት ወይም ደግሞ የመሬት መደርመስ የተከሰተው፣ እንዲያውም በመሬት መደርመስ የተነሳ መሬት መንቀጥቀጥ ተከስቷል እያለ ነው። ስለዚህ ቴክኖሎጂው ሜጀር ያደረገው በመሬት መደርመስ የተነሳ የተፈጠረውን መሬት መንቀጥቀጥ ነው ማለት ነው። ስለዚህ አሁን እንግዲህ ይህን መገመት ራሱ በጣም ይከብዳል። ምን ያህል መሬት መደርመስ ቢከሰት ነው ወይም ደግሞ ምን ያክላል ማለት ነው። በአንድ ጊዜ 4.4 የሚደርስ ማግኒቲዩድ የሚመዘገብ ያህል መሬት መንቀጥቀጥ እንዲመዘገብ ያደረገው ይሄ በራሱ ሊገመትና ሊጠበቅ የሚችል ነገር አይደለም። ይሄ ነገር ደግሞ ወይም ደግሞ መሬት መሸራተት ወይም መሬት መደርመስ ሲባል ብዙ ጊዜ በአካባቢያችን ላይ እንደምናየውና እንደምናውቀው ወይም ደግሞ የተለያየ ቦታ ላይ እንደምንሰማው ቀለል ያለና ትንሽ የሚባል አይደለም። ይህ በራሱ ሲታይ እጅግ በጣም ትልቅ የተባለ ጂኦሎጂካል አክቲቪቲ ነው። ወንዙ ካለበት በላይ የሚገኝ የነበረው ትልቅ የተባለ ተራራ ተገምሶ በአንድ ጊዜ ወደ ወንዝ ውስጥ ወድቋል ማለት ነው፣ ወይም ተደርምሶ ገብቷል። ያን የሚያክል ተራራ ደግሞ ተደርምሶ በዚህ ወንዝ ውስጥ ወይም ደግሞ ሐይቅ ላይ ባረፈ ሰዓት ላይ በጣም ትልቅ ሱናሚ ሆኖ ሊነሳ ቻለ ማለት ነው። የዓይን ምስክሮች ቦታ ላይ እንደተናገሩት ከሆነ ወደ 30 ሜትር ያህል ከፍታ ያለው ከባድ የሚባል ዌቭ ፈጥሮ ነበረ ወይም ደግሞ ብድግ ብሎ የተነሳ ጎርፍ ሆኖ ነበረ እና በውስጡ ደግሞ ከመሬት መደረመስ ጋር የተፈጠረና ሊነሳ የቻለ ስለሆነ ድንጋዮች አሉ፣ አፈሮች አሉ። ጥፋቱን ደግሞ እጅግ በጣም ከባድ የሚያደርገው ፍጥነቱ ነው። የውሃው ፍጥነትን በታየ ሰዓት ላይ በጣም አስፈሪ ነው። ለዚህ ጉዳይም ደግሞ ይህንም ስናይ ጂኦግራፊው ምን ይመስላል አካባቢ የሚለውን ማየቱና ማወቁ አስፈላጊ ሆኖ አግኝቼዋለሁ። ይህ ክስተት ወይም ደግሞ መሬት መደርመሱ ከተደረመሰ በኋላ የመሬት መንሸራተቱ ማለት ነው ሐይቁ ላይ ወይም ወንዙ ላይ ከገባ በኋላ ያ ወንዝ ጉልበት አግኝቶ ወደፊት በሚነሳ ሰዓት ላይ ከታች ነው ያለው ወይም መንገዱ ወደ ታች ነው የሚመራው፣ ቁልቁል ነው። ስለዚህ ግራቪቲ እያገዘው ሄደ የመሬት ስበት ማለት ነው። ድንጋዩንም አፈሩንም ሁሉንም እየጠራረገና እየያዘ እንደገና ከላይ ስለተነሳ ከታች ያለው የውሃው መጠን ደግሞ አብሮ እየተቀላቀለ ሲሄድ ጉልበት እያገኘ እንዲሄድ አደረገው። ከምንም በላይ ደግሞ ፍጥነቱ በጣም እንዲጨምርና ጥፋቱን እንዲያበዛ ያደረገው አንድ ጊዜ ሱናሚ ሆኖ ጉዞውን እያደረገ ያለ ለመስፋትና ለመበታተን ቦታ አላገኝም። ጠበብ ያለ ቦታ ላይ እየተጓዘ ነበረ። ጠበብ ማለት ደግሞ እንደሚታወቀው ቦታ ስላልነሰው ሁሉም ሰብሰብ ብለው ውሃዎቹ ማለት ነው አንድ ላይ ጉዞ ለማድረግ በሚሞክሩ ሰዓት ላይ ጉልበታቸውና ፍጥነታቸው እየጨመረ መጣ። በዚህ ፍጥነት እንግዲህ በአንድ ጊዜ ማንም ሰው በማይጠብቀውና በማያስበው ቅስፈት 100 ኪሎ ሜትር በጥቂት ሰዓት ውስጥ እየሸፈነ አካባቢ ላይ የሚገኙ ከተማዎችንም ሆነ መንደሮችንም ሰውም ካገኘ መኪናም ካገኘ ኃይል ማመንጫ እንኳን የተዘጋጁ የተለያዩ ፕሮጀክቶች ነበሩ እነሱንም ጭምር ሁሉንም እየዋጠና እያጥለቀለቀ ጉዞን ማድረግ ጀመረ። እዚህ ጋር አሁን ካርታ ላይ እንደምታዩት ውሃው በሚፈስ ሰዓት ወይም ደግሞ ጉዞን በሚያደርግ ሰዓት ላይ ከላይ ጀምሮ አንድ በአንድ ተራ በተራ በወንዙ አቅራቢያ ላይ የሚገኙ ጠቅላላ መሰረተ ልማቶችም ሆነ ከተማዎችንም ሁሉንም እየደረማመሰና እያጠፋ ጎርፍ ሆኖ ወደፊት ጉዞን ማድረግ ጀመረ። በእርግጥ በሰዓቱ ፈጠን ብለናል ብለው የኔፓል ፖሊሶች አንድ ትዊት አድርገው ነበር። ማለትም ከወንዙ አካባቢ ላይ ወይም አቅራቢያ ላይ የምትገኙ ከተማ ውስጥ ሆነ መንደር ውስጥ የምትኖሩ ሰዎች እንዳለ በፍጥነት ቦታውን ለቃችሁ እንድትወጡ የሚል አለርት ልከው ነበረ በፖስት ማለት ነው። ይህንን ፖስት ቢያደርጉም ግን ማስጠንቀቂያቸው ጠቀመ የሚባል አይደለም። ለምን የተቀናጀና ሜካኒዝም ያለው አይደለም። ምክንያቱም ሜካኒዝም ያለመኖሩ ደግሞ ትልቁ ችግር ከፍታ ካለው ቦታ ላይ ወይም ደግሞ ከቻይና ሪጅን አካባቢ እስከ ታች ድረስ እንግዲህ ምንም አይነት ቅንጅት አልነበራቸውም። early warning ሲስተም የሚባለው ወይም ቅድሚያ ማስጠንቀቂያ የሚደረግላቸው የተለያዩ ሲስተሞች ከነጨራሹ አልተዘረጋም፣ መዋቅርም የለውም። ለዛም ይመስላል የዚህ መዋቅር ማነስ በጣም ከፍተኛ ሆነ የሰው እልቂት ሊታይ ተችሏል። በዚህ ክስተትና ጥፋት እንኳን ንብረታቸውና ሀብታቸውን ማትረፍ አይችሉም። አይደለም ከተማውን ቦታው ላይ እንኳን የተገነባውን ሃይድሮ ኤሌክትሪክ ፓወር የሚያመነጩ የተለያዩ ግድቦችን ማትረፍ አልቻሉም። እንደዛም ሆኖ ግን የሰው ነፍስ ማዳን ይቻል ነበረ። ወይም ደግሞ አሁን ላይ ይህን ያህል የሰው ህይወት አልፏል የሚባለውን ቁጥር መቀነስ ይቻል ነበረ ቀድሞ ማስጠንቀቅ ቢቻልና መዋቅር ቢኖረው ሲስተም ቢኖረው። እዚህ ጋርም እንግዲህ አሁን ካርታ ላይ እንደምታዩት ይሄ ጉዳይ በኔፓል ብቻ የሚቆም አይደለም። ይሄ ትሪሹል የሚባለው ሪቨር ወይም ወንዝ ቁልቁል ወደ ታች እንግዲህ መንገድ አግኝቶ መፍሰስ ከጀመረ ወደ ታች ያሉት ሀገራት ላይ እንግዲህ ምንም አይነት ድንበርም ሆነ ቦርደር የሚያስቆሙ ነገር የለም። ጉዞውን ያደርጋል። ጥፋቱንም ደግሞ
በየቦታው ላይ እያጠፋ መሄዱ ማይቀር ነው ማለት ነው። ዋና መነሻ የተባለው በጣም በአስገራሚ ሁኔታ እነዚህ ግሊሼር የሚባሉ የበረዶ ግግሮች መነሻው እነሱ እንደሆኑ እንግዲህ አንዳንድ ሪፖርቶች እየተናገሩና ወይም ደግሞ እያወጡ ነው ያሉት። ያም አስገራሚ ያደርገዋል። አካባቢ ላይ ወይም ቀጠናው ላይ ለሚገኙ ሀገሮች እንዳለ በጣም የሚያሰጋ ክስተት ነው። ይህ ሲታይም ደግሞ ለምን እንደተፈጠረና ሰው ሰራሽ እንዳልሆነ አንዳንድ የሚያሳዩ ፍንጮች ተገኝተዋል። በእርግጥ አደጋው ሲታይ አደገኛ ነው ወይም ደግሞ ኃይለኛ ነው፣ ግን የሟቾች ቁጥር የወጣው በትንሽ ሰዓት ውስጥ ነው። ክስተቱ 24 ሰዓት እንኳን ሳይሞላው ነው። በአጠቃላይ ኔፓል ውስጥ ከ1000 በላይ ሰዎች ጠፍተዋል ወይም ደግሞ ህይወታቸው አልፎ ሊሄድ ይችላል ተብሏል። ቲቤት አካባቢ 265 አካባቢ ሰዎች ህይወታቸው አልፏል ተብሎ ይገመታል። ቻይናዎች ደግሞ 3 ሰዎች ህይወታቸው አልፏል ብለዋል። የእነሱን ነገር እንኳን ብዙም የሚያምንና የሰማ ሰው የለም። የዚህ ዋና ምክንያቱ እንግዲህ የቻይና መንግስት ሁል ጊዜ ነገሮችን ቀነስ አድርጎ መናገር ይወዳል በሚለው ትኩረት አልተሰጠውም፣ እምነት አላገኝም። እንደዛም ሆኖ ግን ይህ የተራራ መደርመስ ወይም ደግሞ የአፈር መንሸራተት የታየው በቻይና በኩል አይደለም፣ በኔፓል በኩል ወይም ደግሞ በኔፓል ሳይድ የታየው። አሁን ላይ የወጡ ኢንፎርሜሽንና የሳተላይት ዳታዎች የሚያሳዩን ይህን መረጃ ነው። ይህን ምስል እዩትማ፣ ቢፎርና አፍተር ነው፣ ከክስተቱ በፊትና ከክስተቱ በኋላ ከስፔስ ላይ የተነሳ ኢሜጅ ነው ብሎ እንግዲህ በአሁኑ ሰዓት ላይ እየተዘዋወረ ነው ያለው ሶሻል ሚዲያ ላይ በተለያየ ኢንተርኔት ማለት ነው። እዚህ ጋር እንግዲህ እንደዚህ ቢፎርና አፍተር አድርገን ስናየው የወንዙ የሚሄድበት መንገድ ወይም ደግሞ ፍሰቱ በአጠቃላይ ተቀይሯል። በእርግጥ ብዙ ነገር እንኳን ስናየው ቢፎርና አፍተር የሚለው ለውጥ እንኳን አይታይም ይባል ያለው። ምክንያቱም የደረሰው አደጋ በጣም ከፍተኛ ከመሆኑ የተነሳ አካባቢ ላይ ያለውን ጂኦግራፊ እንዳለ ቀይሮታልም በጥብጦታል። ለዛ ይመስላል አንዳንድ ሪፖርቶች እንደሚያሳዩት ከሆነ 19 የሚደርሱ ወይም 20 የሚጠጉ የተለያዩ ግድቦች እንዳለ ፈርሰዋል። 40 ኪሎ ሜትር የሚደርስ እንግዲህ ጎዳናዎችና አስፋልቶች ሙሉ ለሙሉ ጠፍተዋል፣ ተውጠዋል። በዛ ላይ ደግሞ አካባቢዎችን የሚያገናኝ የነበረ ሊንክ ሮድ የሚባሉ ድልድዮች እንዳለ ፈራርሰዋል። አስቡት እንግዲህ 13 የሚደርሱ ኃይል ማመንጫ ፕሮጀክቶች በአጠቃላይ እንዳለ አብቅቶላቸዋል በአደጋው። በጣም ትልቅ የሚባል የነበረው እዚህ ቦታ ላይ ማለት ነው ወደ 354 ሜጋዋት የኤሌክትሪክ ኃይል ማመንጨት የሚችል በዚህ አደጋ ድምጥማጡ ጠፍተዋል። በእርግጥ ቀደም ብሎ እንኳን ሲከራከሩበት ነበረ። እንደዚህ አይነት አስቸጋሪና ሴንሲቲቭ የሆነ ቦታ ላይ ይህ ሁሉ ሃይድሮ ኤሌክትሪክ ፓወር ያላቸው የተለያዩ ግድቦችና ፕሮጀክቶችን መስራት የለባቸውም ሲባሉ ነበረ። በዚህም አሁን እርግጠኛ ነኝ በጣም መወቀሳቸው አይቀርም። ለምን ሴንሲቲቭ የሆነ ኢኮሎጂካል የሚባል አካባቢ ነው። እንደዚህ አይነት መንደርና አካባቢ ላይ ይህን ሁሉ ኤሌክትሪክ ፓወር ጀነሬት የሚያደርጉ ግድቦችና ፕሮጀክቶችን መስራታቸው እውነት ተገቢ ነበረ? ምክንያቱም በዚህ አደጋ ብቻ ወደ 12% የሚደርሰው የኤሌክትሪክ አቅርቦትን የሚሰጡ የነበሩ ፕሮጀክቶች እንዳለ ጠፍተዋል ወይም ደግሞ ወድመዋል። እንግዲህ ለስንት ዓመታት ሲገነቡት የነበረ ነገር በአንድ ጊዜ በትንሽ ሰዓት ውስጥ ድምጥማጡ ጠፋ፣ ከሰረ ማለት ነው። ምክንያቱም ክስተቱ እጅግ በጣም ፈጣን ነበረ፣ ቅስፈታዊ ነበረ። ማንም የሚያቆመውም የሚችለውም የሚታገሰውም የለም። የተፈጥሮ ኃይል ነውና ምን ማድረግ ይቻላል። እንደዛም ሆኖ ግን አሁን ሬስኪው የሰሩ ወይም ደግሞ የነፍስ አድን ስራ ላይ ያሉም እንኳን በጣም እየፈሩ ነው ያሉት። ምክንያቱም ቀደም ብሎ የነበሩ የተለያዩ ሐይቆች አሉ እና እነሱም ልክ እንደዚህ የመሬት መንሸራተትና መደርመስ አጋጥሟቸው በዚህ ስራ ላይ ያለን ሌላ ውሃ ይመጣብናል ወይም ጎርፍ ይመጣብናል ብለው እንደሰጉ እንደፈሩ እየታወቀ ነው ያለው ወይም እየተነገረ ነው ያለው። በመቀጠል እንግዲህ ዋና መነሻው ምን ነበረ፣ ለምንድን ነው ይሄን ያለ አስከፊና አስደንጋጭ የሆነ ጎርፍ በድንገት የተነሳው የሚለውን አየት እናድርግና ፕሮግራማችንን እንጨርሳለን። ይህ ጉዳይ መነሻውና በምን አይነት ምክንያት ሊነሳ እንደቻለ እውነትም በግሎባል ዋርሚንግ ብቻ ነው ወይስ ደግሞ ምን ነበረ፣ መሬት መንሸራተት ራሱ ለምን ተፈጠረ፣ የመሬት መንደርመሱ እንዴት ሊከሰት ቻለ የሚለውን እንግዲህ የተለያዩ ጂኦሎጂክ ቲም ላይ ያሉ ሳይንቲስቶች ጉዳዩን ሲመረምሩና ሲያጠኑ ነበረ። የተለያዩ ቲዮሪዎች አሁን ላይ ይወጣል ያል። መጀመሪያ እንኳን መሬት መንቀጥቀጥ ነው ተብሎ ነበረ፣ እሱ እንዳልሆነ አሁን ተረጋግጧል። ቀጥሎ ግን የተቀመጡት ቲዮሪዎችን በጣም መረዳትና ማወቅ እንዲያውም ለመላ ዓለም አስፈላጊ ነው የሚባሉ ናቸው። ምክንያቱም በቀጣይ እንኳን ከወራት በኋላ ከቀናት በኋላም ወይም ከዓመታት በኋላ ሊከሰት የሚችል ነገር ነው። የዚህ ዋና ምክንያት ተብሎ የተለያዩ ጥናቶች እንደጠቆሙትና እንዳሳዩት ከሆነ ፐርማፍሮስት የሚባለው ምድራችን ላይ ያሉ እነዚህ የበረዶ ግግር ይዘት ያላቸው የተለያዩ ግሌሸሮችም ሆነ የበረዶ ተራራዎች እንዲሁም ደግሞ ተራራ ላይ በተለይ ከላይ ሸፍነው ተጋግረው የሚቀመጡት ከፍታ ስላላቸው ተራራዎቹ መቼስ ቀዝቅዘውና ደርቀው በረዶ ሆኖ መቆየታቸው ይታወቃል። ለብዙ ዓመታት ወይም ለብዙ ሺህ ዓመታት ልክ እንደዚህ ተራራ ላይ ቅዝቃዜ ስላለ ተጠራቅመው የደረቁ የበረዶ ግግሮች ነበሩ። ግን በአሁኑ ሰዓት ላይ ያው የዓለማችን ሙቀት መቼስ ይታወቃል፣ በተደጋጋሚ ሲነገር ቀልድ ቢመስልም እንደዚህ አይነት ጥፋት ሲያይ ግን ዓለም ነቃ ማለቱም አይቀር ነው። አሁን ላይ እነዚህ የበረዶ ግግሮች እንዳለ እየቀለጡ ነው ያሉት የተባለ ነበረ። በዚህ የተነሳ ወይም ደግሞ እነዚህ በመናዳቸው የተነሳ አሁን ላይ እንኳን የተፈጠረውን ወይም የተከሰተውን ከተባለ ሂማሊያ ተራራዎች ጋር ወይም ደግሞ ድንበር ላይ ማለት ነው ከቻይና ጋር የሚዋሰኑበት ቦታ ላይ 20 ኖርዝ ኢስት በሚባለው አካባቢ ላይ በጣም ትልቅ የተባለ የበረዶ ግግር ከላይኛው ከትልቁ ተራራ ላይ ከከፍታ ላይ የተንደረደረ ወደ ታች ሲወርድ የሚታይ ምስል አለ። የጂኦሎጂስት ጥናት የሚያደርገው ዳንኤል ሹገር የተባለው ሳይንቲስት ወይም ደግሞ ተመራማሪ እነዚህን ሁሉ የተለያዩ ምስሎችን እንግዲህ ቀደም ብሎ አንስቷቸው አሳይቶ ነበረ። አንድ ተራራ ላይ ከላዩ ተጋግሮና ተቀምጦ የነበረ በከፍታ ላይ ማለት ነው በጣም ትልቅ የተባለ የበረዶ ግግር ተቆረጠና ከትልቅ ተራራ ላይ ቁልቁል ወረደ። ታዲያ ምንድነው ገዳይ የሚያደርገው? በጣም አስከፊና አደጋውን እጅግ በጣም ዘግናኝ ያደረገው ዋናው ነገር ከፍታ ነው። በተለይ ደግሞ የቦታው አቀማመጥ አካባቢና ሎኬሽኑ በትክክል ከተረዳችሁት በጣም ተዳፋታማ ቦታ ነው ወይም ደግሞ ቁልቁለት ያለው ቦታ ነው። ስለዚህ እነዚህ ወንዞች ላይ ወይም ደግሞ ሐይቆች ላይ ያ በረዶ ባረፈ ሰዓት ላይ አብሮት ደግሞ ተራራውን ተደርምሶ ይመጣል። ውሃው እጅግ በጣም ኃይለኛ ይሆናል። ምክንያቱም የተራራው ከፍታ በአጠቃላይ ወደ 2000 ጫማ ያህል ከፍታ አለው ወደ ላይ ማለት ነው። ከዛ ላይ እንግዲህ በረዶ ተቆርጦ ወይም ደግሞ ቀልጦ ከስሩ ሲቀልጥ ተንሸራቶ ሊወርድ የቻለው የበረዶ ግግር የሚባለው ይሄ ግሊሼር የሚባለው የበረዶ ግግር 17000 ጫማ ነው ወደ ታች እየተንደረደረ
እየተንደረደረ የወረደው። የአንድ የትልቅ ተራራ በጣም ትልቅ የተባለ ክፍሉ እንግዲህ ቁልቁል 17000 ጫማ እየተወረወረ መውረድ ከቻለ፣ ስለዚህ የተረጋጋና ጸጥ ያለ ወንዝ ላይና ሐይቅ ላይ እንኳን ካረፈ ከፍተኛ የሆነ ግራቪቲ ስላለ ወይም ደግሞ ግፊት ስለሚያገኝ በጣም ብዙ ድንጋዮችና አፈሮችን አንድ ላይ ይዞ መምጣቱ የማይቀር ነው። መጠኑ ምን ያህል ሊሆን ይችላል የሚለውን ስታሰብ እጅግ በጣም አስፈሪ ያደርገዋል። በዚህ ክስተት የተነሳ በአጠቃላዩ አንድ ዴብሪ የሚባል እጅግ በጣም አስፈሪ የተባለ ሱናሚ ሊከሰት ቻለ። እጅግ በጣም ከፍተኛ የሆነ ኃይልም ሊሰጠው ቻለ ማለት ነው። እዚህ ላይ በእርግጥ ዋና ትልቁ ቦታ የሚወስደው ክላይሜት ቼንጅ ነው፣ የአየር ንብረት ሙቀት መጨመሩ ወይም ደግሞ እንደዚህ ከፍተኛ ለውጥ በአጭር ጊዜ ማግኘቱ። ቀደም ብሎ ሲነገር ነበረ ሂማሊያ ተራራ ላይ የሚገኙ እነዚህ ግሌሸር የሚባሉት የበረዶ ግግሮችና ተራራዎች እየቀለጡ ነው፣ እርምጃ መውሰድ አለብን ሲባል ነበረ። ይሄ ምንም የሚያከራክር ነገር የለው። ሳይንስ እንግዲህ ይህን ነገር የሚያስረዳበት መንገድ ቀለል አድርጎ ማለት ነው የዓለም ሙቀት በሚጨምር ሰዓት ላይ ከበረዶቹ በታች የሚቀልጠው ውሃ በተሰነጣጠቁት የነዚህ የበረዶ ግግሮች ውስጥ መካከላቸው ይገባል። ከዛ በኋላ የነበራቸውን ጥንካሬ እንዲያጡ ያደርጋቸዋል። ቀደም ብሎ በእርግጥ ከ2020-2021 አካባቢም እንደዚህ አይነት ክስተቶች ታይቷል በዓለማችን ላይ በዛው ሂማሊያ አካባቢ ማለት ነው። በተደጋጋሚ ማስጠንቀቂያ ሲነገር ነበረ። ሁለተኛው መላምት ደግሞ መሬት መንቀጥቀጥ የተባለው ነው። ይሄኛው እንኳን አሁን እንደተረጋገጠው ከሆነ ዋና መነሻው አይደለም። ስለዚህ ጉዳይ በእርግጥ የኔፓል ባለስልጣንም እንዳለው ከሆነ 2 ሰዓት ከ37 ላይ ሪፖርት ደርሶን ነበረ የጎርፍ ጥቃት ሊደርስ እንደሚችል ማለት መሬት መንቀጥቀጡ ጎርፍ ሊያመጣ ይችላል የሚል መረጃ ነበር ይደርሳቸው ማለት በዚህ ሰዓት ላይ እንግዲህ እነሱ መሬት መንቀጥቀጥ ነው ብለው አስበውት ነበረ እና በዛኔ የተነሳው እያሉ ነበረ። ግን ሊካድና መቼስ ወደ ኋላ የማይባለው ነገር በዓለማችን ላይ የሚገኙ የተለያዩ ፐርማፍሮስት የሚባሉት እነዚህ የበረዶ ግግሮች እየቀለጡ በሚመጡ ሰዓት አርክቲክ ሪጅን ላይ ሆነ አንታርክቲክ ላይ በአጠቃላይ በምድራችን ላይ ያሉበት ቦታ ላይ ሁሉም ማለት በሚቻል ደረጃ ትንሽ እንደዚህ በላሉና ውስጣቸው በተለያየ ውሃ በተሸረሸሩ ሰዓት ላይ የተወሰነ እንቅስቃሴ ሲኖር ወይም ደግሞ መሬት መንቀጥቀጥ ካለ ትሪገር ሊሆኑ ይችላሉ። እነሱም አቅጣጫቸውን ቀይረው ሊናዱ ይችላሉ። ሶስተኛውና በጣም አሳማኝ የሚባለው ከግሌሸሮች በታች የተነሱትና ሊወጡ የቻሉት ውሃዎች የሚባለው ነው። አንዳንድ ጊዜ ያው በሳይንቲፊክ መጠሪያው ክሎክ ኢቨንት ይሉታል። ያ ውሃም ደግሞ በዝናብ የተነሳ አይደለም የተፈጠረው። ለምን አካባቢ ላይ ወደ 7 ሚሊ ሜትር አካባቢ የሚሆን አነስ ያለ ዝናብ ተመዝግቧል። ቀደም ብዬ እንዳልኩት እንግዲህ ከበረዶች ስር እየቀለጠ ከሆነ ማንም ምንም ማድረግ የሚችለው ነገር አልነበረም። ቀደም ብሎ እንኳን ቢያውቁትና ቢዘጋጁበት ነበረ ማስጠንቀቅም ማዳን የሚቻል የነበረው። ወጣም ወረደም ግን አሁን ረፍዷል፣ ለሌላ ጊዜ ትምህርት ካልሆነ በስተቀር። በቀጣይ እንግዲህ የሂማሊያ ተራራ ሁኔታ በዚሁ ከቀጠለ ለህንድና ለቻይናም ከኔፓል ጭምር ማለት ነው አካባቢ ላይ ለሚገኙ ለሁሉም ሀገራት በጣም ከፍተኛ ስጋት ሆኗል። አርሊ ዋርኒንግ ሲስተም በተባለው ስራ ላይ በጣም መስራት አለባቸው። በችለተኝነት የታለፈ ነው። 2025 ላይ ኔፓል ውስጥ አደጋ በደረሰ ሰዓት ላይ የተባበሩት መንግስታት ያው ግሪን ክላይሜት ፋውንድ በሚባለው 36.1 ሚሊዮን ዶላር እንግዲህ ኔፓሎችን ለመርዳት እነዚህ አርሊ ዋርኒንግ ሲስተም የሚባሉትን የበረዶም ሆነ የነዚህ የመሬቶች መደርመስና መናድ በተፈጠረ ሰዓት ላይ ጎርፍ እንዳያጠቃቸው ማስጠንቀቂያ የሚያደርሱበትንና የሟቾቹና የሰለባዎቹን ቁጥር ለመቀነስ በጣም ተጣጥረው ለመስራት ፈቃደኛ ሆኖ ነበረ። እንደዛም ሆኖ ግን ያው ከጁላይ 2025 ጀምሮ እስካሁን ድረስ እንግዲህ ተግባራዊ አልተደረገም፣ ስራ ላይ አልዋለም። በመጨረሻም እንግዲህ በጣም የብዙ ሰው ህይወት ሊያልፍ ችሏል ማለት ነው። ሊያደርጉ የሚችሉት እንግዲህ አንድ ነገር ነው፣ የሟቾቹንና እንዲሁም ደግሞ የጥፋቱን መጠን ቀነስ ለማድረግ ማስጠንቀቂያ በመላክ ብቻ ነው። እዚህ ጋር ግን አንድ ነገር በትክክል የተነገረው ይህ አደጋ የተፈጥሮ ብቻ አይደለም ወይም ደግሞ ተፈጥሯዊ ክስተት አይደለም። ምክንያቱም የተፈጥሮ ሂደት ላይ የሰው እጅም አለበት። በዛ ላይ ደግሞ አካባቢ ላይ ይሄን ያህል ኮንስትራክሽን ስራ እየሰሩ የተለያየ መሰረተ ልማት እየሰሩ ሲስተሙን መግጠም አለመፈለጋቸውና ችላ ማለታቸው ዛሬ ላይ ዋጋ እንዳስከፈላቸው በጣም ብዙዎቹ እንግዲህ የሚስማሙበትና እየወቀሷቸው ያሉበት ሁኔታ ነው ያለው። ምንም ማድረግ አይችሉም። አሁን እንደምንም ተረባርበው ማትረፍ የሚችሉትን ማትረፍና ለወደፊት ደግሞ ትልቅ ጥንቃቄ ማድረግ ብቻ ነው አማራጫቸው። አላህ ከእንደዚህ አይነት ከድንገተኛ ሰለባ ይጠብቀን፣ አገራችንን ሰላም ያርግልን። ለሟቾቹም ደግሞ ለነፍሳቸው አላህ ረፍቱን ይስጣቸው።